ሰላም ጤና ይስጥልኝ። ሀዊ ተስፋ ይባላለሁ። የስነ ምግብ ሳይንስ ባለሙያ ነኝ። ዛሬ ይዤላችሁ የመጣሁት የእግር ኳስ ተጫዋቾች እንዴት አድርገው ነው በአጨዋወት ሂደታቸው ወይም በቦታቸው መመገብ ያለባቸው የሚለውን እናያለን። ተከታተሉ። ምስሉ ላይ እንደምናየው ሜዳ ውስጥ በአንድ ቡድን ውስጥ 11 ተጫዋቾች ይኖሩታል። እነዚህም ግብ ጠባቂ፣ ተከላካይ፣ አማካይ እና አጥቂ ይሆናል። ስለዚህ ቦታቸው በሚለያየው መጠን አመጋገባቸው እዛው ልክ ይለያያል። አንድ ግብ ጠባቂ ሚናው ከፍተኛ ዝላይ፣ ፈጣን ምላሽ፣ አጭርና ተለዋዋጭ እንቅስቃሴዎችን ኳስ እንዳይገባበት ይህንን ክህሎቶች ያስፈልጉታል። ስለዚህ እነዚህ ክህሎትን ለማዳበር በሳህን ላይ ምን አይነት አመጋገብ ያስፈልገዋል? በአንድ ሳህን ላይ ከ45 እስከ 50% ኃይል ሰጪ ወይም ካርቦሃይድሬት ምግብ ያስፈልጋል። ይህ ጥቅሙ በአጭርና ፈጣን እንቅስቃሴዎች ወቅት ኃይል ይጠብቃል። 30% ደግሞ ፕሮቲን ወይም ሰውነት ገንቢ ጡንቻን ለመጠገን ስለሚጠቅም፣ ከ20 እስከ 25% ደግሞ አትክልት እና ጤናማ ቅባቶች ለማገገምና ለተለያዩ በኢሚዩኒቲ ምክንያት የሚመጡ በሽታዎችን ለመከላከል ይረዳሉ።